እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። ዛሬ እንግዲህ አርሶ አደሩ ጋር በመገኘት ኢኮግሪን ያውቁታል ወይ አጠቃቀሙስ እንዴት ነው የሚለውን ነገር አንዳንድ ጥያቄዎች እናደርጋለን። አብራችሁን ቆዩ። ሰላም እግዚአብሔር ይመስገን። ማህደር እባላለሁ ከኢኮግሪን ነው የመጣሁት። እኔው ደግሞ አሊላ ደስታ ይባላለሁ። ከሯጅዳ ክፍለ ከተማ ወልጎ ለገበሪ ቀበሌ ውስጥ ነው ያለሁት ገረዳ ውስጥ። እሺ በጣም ጥሩ። ያው እንግዲህ ተሸላሚ አርሶ አደር መሆኑን ሰምቻለሁ። ዛሬ ስለ ኢኮግሪን አንዳንድ ጥያቄዎችን እንጠይቆታለን። እሺ እንዴት ነው ኢኮግሪንን የሚጠቀሙት ወይም አጠቃቀም ሰዓቱ? አጠቃቀም አሁን ወይ ጧት 12 ሰዓት በጤዛ አሁን ይሄ አሁን ሰንዝሯል። ይሄ እየሰነዘረ ነው ጀምረዋል። አሁን ይሄ ጥቅም ነው ለሱ ጥቅም ነው። አጠቃቀሙ አሁን ጧት 12 ሰዓት ጀምረን እስከ 12 ተኩል ሳያልፍ ጤዛ ሳይወርድ በፊት መደረግ አለበት። ወይ ደግሞ ማታ 11 ተኩል እስከ 1 ሰዓት ከ12 እስከ 1 ሰዓት ማታ ለሊት ጤዛ ያገኛል፣ ውስጥ ይገባል። ከዛ ማዕድን ይሆንለታል፣ ጥቅሙ ያገኛል። በምን ያህል ለውጥ ነው? በጣም ለውጥ አለው። ባለ 5 ሊትር አለ። ለአንድ ሄክታር ከ3 በላይ ነው የምናደርገው። እንዶ ከመዳበሪያ በላይ አሁን የተጠቀመነው በጣም እሱ ነው። ይሄንም ሳሳ ከሆነ በጣም ይሞላዋል። እህሉ ምን ደረጃ ሲደርስ ነው ኢኮግሪን የሚጠቀሙት? ወደ 2 ወር አካባቢ ሲሆን ዝናቡ ካባራ ወደ መስከረም፣ አሁን ወደ መስከረም ገባን አይደለም? አሁን ከመስከረም መግባው ጀምረን እናረግ። እንኳን አብረ ያደረሰን። ለበዓል የሚሆን ኢኮግሪን እንግዲህ በጣም እናመሰግናለን። አደረሳችሁ። መልካም በዓል። ውጤቱን ደግሞ መተን አብረን የምናይ ይሆናል ማለት ነው።